አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊሞች ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እዚህ ጋር አንዲት እህታችን ደግሞ ማርያምን ይህን ቪዲዮ ሳየው ራሴን አሞኝ ነበረ ሞክሬው ተወኝ አመሰግናለሁ ትላለች። አልሐምዱሊላህ እንኳን ተሻለሽ። ኢንሻአላህ ዛሬ ቪዲዮን ከመጀመሪያ በፊት ማለት ነው ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም ሰው እንዲደርስ አድርጉልኝ። ዛሬ የምሰራው ኢንሻአላህ ለጨጓራ ነው። ለጨጓራ አሲድ ላለባችሁ፣ የጨጓራ ባክቴሪያ ያለባችሁ፣ የጨጓራ ቁስለት ያለባችሁ ሰዎች ለዚህ ሁሉ ነገር ነው የምሰራላችሁና ቪዲዮ ለሁሉም ሰው እንዲደርስ ማለት ነው ሼር ኮፒ ሊንክ ማድረጋችሁን አትርሱ። ኢንሻአላህ አንዲት እህታችን ደግሞ በውስጥ ሰላም ዶክተር፣ እኔ ዶክተር አይደለሁም ዶክተር አትበሉኝ ብያለሁ። ሰላም ዶክተር እንዴት ነህ? ጤና የምትሰቃይ ለነበረብኝ ህመም ህክምና እርዳታ እንፈልጋለሁ። በመጀመሪያ የጨጓራ ቁስለት እብጠት አጋጠመኝ። የምግብ ፍላጎት ጠፍቶብኛል። የምበላው ነገር ሁሉ ራስ ምታት ሆኖብኛል። የክብደት ስሜት ይሰጠኛል። በዶክተሮች ሰልችቶኛል። ህክምናው ምን እንደሆነ እባክህ ንገረኝ ምናምን ትላለች። ኢንሻአላህ እንግዲህ ለዛ የሚሆን መድኃኒት እሰራላችኋለሁ ዛሬ። እሱም ስኳር ድንች ነው። እኔ አላቅም የኢትዮጵያው ስኳር ድንች ይስራ አይስራ አላቅም፣ ግን እኔ የማሳያችሁ ስኳር ድንች አረብ ሀገር ውስጥ ያለውን ስኳር ድንች ነው። ኢትዮጵያ ላይ ያለው ስኳር ድንች ነጭ መሰለኝ። እዚህ ሀገር ግን ያለው ስኳር ድንች ትንሽ የሆነ ወደ ቢጫነት ያደላል መሰለኝ። አሳያችኋለሁ። ይሄ ነው ስኳር ድንቹ ማለት ነው። እንትን እንለውና ከዚያ በኋላ አስተካክየው እንፈጨዋለን። ከዚያ በኋላ እንዴት እንደምትጠቀሙ አሳያችኋለሁ፣ ነግራችኋለሁ። አሁን ቆራርጬው ላምጣው። እሺ እንግዲህ አሁን ልጬዋለሁ፣ ከዚያም ቆራርጠዋለን። እሺ በማሽን እንመተዋለን። እሺ እንግዲህ ተፈጭቷል። ይሄው እንግዲህ ተፈጭቷል። ከዚህ በኋላ በቃ እንደዚህ እያደረጋችሁ ጠዋትና ማታ በተለይ ደግሞ ምግብ ከበላችሁ በኋላ ቢያንስ ከ10 ከ15 ደቂቃ በኋላ ይሄን ተጠቀሙ። ጠዋት ላይ ደግሞ በባዶ ሆዳችሁ አስለምዱ። እንደዚህ እያደረጋችሁ ማለት ነው። በጣም አሪፍ ነገር ነው። ቢስሚላህ ምንም አይልም። ደግሞ ያው ጠጥቼ ላሳያችሁ። ቢስሚላህ እንዳታጣሩት፣ ዝም ብላችሁ ተጠቀሙ። ይሄው በቃ እንደዚህ ያደረጋችሁ ተጠቀሙ። ሌላው ደግሞ ማለት ነው እባክን ለማዲያት ለብጉር ስራልን የምትሉ ሴቶች አላችሁና ያው እግረ መንገዴን አንድ ላይ ልንገራችሁ ብዬ ነው። ይሄኛው ሙራ ይባላል። ይሄ የምታዩት ማለት ነው እናንተ ሙራና ሉባን ዘከር የሚባል አለ። ሉባን ዘከር ማለት ነጭ ዕጣን ነው በእኛ ሀገር ማለት ነው። ይሄኛው ሙራ ነው የሚባለው። ሁለቱን አንድ ላይ ማለት ነው በአንድ ሃይላንድ ውስጥ ትጨምሩታላችሁ። ሁለቱንም ማለት ነው በአንድ ሃይላንድ ውስጥ ሙራውንና ነጩን ዕጣን ማለት ነው በአንድ ሃይላንድ ውስጥ ትጨምሩትና ታሳድሩታላችሁ። ልክ ስታሳድሩት ነገ ጠዋት ላይ ይሟሟል። ከሟሟ በኋላ ብጉር ያለበትን ቦታ ላይና እንደዚሁም ማዲያት ያለባቸው ሴቶች ማለት ነው ይህን የምትጠቀሙ ከሆነ ቢያንስ ለወር ዴሊ ጠዋት ላይ ከእንቅልፋችሁ ስትነሱ ፊታችሁን ከታጠባችሁ በሌላ ሳሙና ፊታችሁን ትታጠባላችሁ። ከዚያ በኋላ ይህንን ትጠቀማላችሁ። ጎጠን የሚባል ነገር አለ አይደለ? ይሄ መኪያጅ የምታነሱበት በሱ እንዲህ እያስነካችሁ የዚህ ስር ምናምን ጥቁረት ምናምን ማዲያት ያለባችሁ ሰዎች አንዳንዴ እዚህ ጋር ማዲያት ምናምን ይወጣል አይደለ? ለዛ ሁላ ይሆናል። ተጠቀሙት። ፊታችሁን መስታወት ነው የሚያስመስልላችሁ። በተለይ ደግሞ ምግብ የምታበስሉ ሴቶች ይህንን ተጠቀሙ። እንዲሁም አረቦች በጣም ብዙ ነገር ነው የሚጠቀሙበት። ሳሙናውን ላይ ይሰራሉ በሉባን ዘከርና በዚህ በሙራው ማለት ነው። እና እንደዚህ እያደረጋችሁ ተጠቀሙ ላለው። ከዚያ በተረፈ ቪዲዮን ያው ሼር ኮፒ ሊንክ በማድረግ አዳርሱልኝ እላለሁ። ሰላም አለይኩም።